ስሜ አይደን ይባላል። እድሜ 32 ሲሆን አብዛኛው የቤተሰብ አባል ነገሮች ሲበላሹ የሚያስተካክለው ልጅ ነኝ። ዝምተኛው፣ ሁሉን ነገር እሺ የሚለውና ችግር የማይፈጥረው። ምናልባትም ቀደም ሲል እንደዛ ነበርኩ። ነገር ግን አያቶቼ ሲያርፉ ቤቱን፣ ጥሬ ገንዘቡንና ወደ $900,000 የሚጠጉ የኩባንያ ድርሻዎች ለእኔ ብቻ አውርሰውኝ ሲያልፉ በውስጤ የሆነ ነገር ተቀየረ። በትኩረት መከታተልና በዝምታ ማቀድ ጀመርኩ። ምክንያቱም ምን አይነት ቤተሰብ እንዳለኝ ጠንቅቄ አውቅ ነበር። ወንድሜ ታይለር ከእኔ በ3 ዓመት ያንሳል። ጉረኛና ጩኸታም ሰው ነው። በአይነህ እያየ ዋሽቶ ለሆነ አስተማማኝ ኢንቨስትመንት ብሎ $5,000 እንድታበድረው ሊያደርግ የሚችል አይነት ሰው ነው። ባለፉት ዓመታት ብዙ ነገሮችን አድርጎ አምልጧል። በእናታችን ስም ክሬዲት ካርዶችን አውጥቷል። የተዋሰውን መኪና አጥፍቷል እና በእያንዳንዱ ጊዜ እናቴ ከችግር ታውጣው ነበር። ራሱን እየፈለገ ነው ትል ነበር። እኔ ግን ሁል ጊዜ ኃላፊነት የሚሰማኝ፣ ችግር ሲፈጠር የሚተማመኑብኝ ሰው እንደሆነ እጠበቅ ነበር። ያንን ሚና መጫወት ግን በቃኝ። ከ2 ዓመት በፊት አያቴ ሲሞት ንብረቱን በሙሉ ለእኔ ብቻ ተወልኝ። አልተገረምኩም፣ ምክንያቱም ማንም በማይጠብቀውና በማይጎበኘው ጊዜ እኔ ተንከባካቢው ነበርኩ። ወደ ቀጠሮ ቦታ ወስደው ነበር፣ ግሮሰሪ ገዛ ነበር፣ የማያልቀው የሰነድ ስራ እሰራ ነበር። ታይለር ግን በገና ጠዋት ብቅ ብሎ በኢንስታግራም ፎቶ ይነሳና እስከሚቀጥለው በዓል ድረስ ይጠፋል። የኑዛዜ ቃሉ ሲነበብና ስሜ ብቻ በውስጡ ሲገኝ እናቴ የሰጠችኝን እይታ አየሁት። ያልሆነውን ነገር የወሰድኩ ይመስል ከንፈሯን ነክሳ በብስጭት አየችኝ። ያኔ ነበር ማዕበሉ እየመጣ መሆኑን የተረዳሁት። ትልቁ የንብረቱ ክፍል ነበር። ጥንታዊ የቪክቶሪያ ዘይቤ ያለው ቀይ ጡብ፣ ረዣዥም መስኮቶች ያሉት ድንቅ ቤት። ለ3 ትውልድ ሲተላለፍ የመጣ ታሪካዊ ንብረት ሲሆን አያቶቼ በጥሩ ሁኔታ ጠብቀውት ነበር። አካባቢው ባለፉት 10 ዓመታት በዋጋ በጣም ጨምሯል። ወደ ቤቱ አልገባሁም። የራሴ አፓርታማ ውስጥ እየኖርኩ ሁሉንም ነገር በዝምታ ማስተካከል ጀመርኩ። የቤቱን ዋጋ አስገመትኩ፣ የርስት ጠበቃ አማከርኩ እና የንብረት አደራ አቋቋምኩ። ለማንም አልተናገርኩም፣ ለታይለርም ሆነ ለእናቴ። ዋናውን የባለቤትነት ማረጋገጫ ደህንነቱ በተጠበቀ ቦታ አስቀመጥኩት። ቤቱን፣ ቁሳቁሶቹን እና ጥሬ ገንዘቡን በሙሉ እኔ ባለ አደራ ወደ ሆንኩበት የማይሻር የንብረት አደራ ወይም ኢሪቮካብል ትረስት አዞርኩት። እናቴና ወንድሜ ንብረቱን ለመውሰድ እንደሚሞክሩ አውቅ ነበር። ውጥረቱ የጀመረው ባለፈው ወር ነበር። ታይለር በማህበራዊ ሚዲያ ላይ ትልቅ ነገር እየመጣ ነው የሚሉ ጽሑፎችን መለጠፍ ጀመረ። ከዚያም በአንድ ቅዳሜ ቀን እኔ ቤት ውስጥ የግቢ ስራ እየሰራው እናቴና ታይለር በመኪና መጡ። ታይለር በትከሻዬ ላይ መታ አድርጎኝ ሀይ ሰውዬ ዜና አለን አለኝ። እናቴ ወደፊት መታ ከጠበቃ ጋር ተነጋገርን። ቤቱ ለሁለታችሁም ሊሰጥ ይገባ ነበር። አያትህ የኑዛዜ ሰነዱን ሳይቀይር በመሞቱ ስህተት ተፈጥሯል። ግን አትጨነቅ፣ እኛ አስተካክለነዋል አለች። ምን ማለት ነው ያስተካከላችሁት አልኩ። ታይለር ከኪሱ የታጠፈ ወረቀት አውጥቶ አወዛወዘው። የባለቤትነት ማረጋገጫው ወደ እኔ ስም አዛውረነዋል። እስከ አርብ ድረስ መውጣት ይኖርብሃል አለኝ። ለጥቂት ጊዜ ዝም አልኩ። በድፍረታቸው እየተገረምኩ አየኋቸው። ይሄ እንዲሆን የምፈቅድ ይመስላችኋል አልኳቸው በረጋ መንፈስ። ታይለር ቀድሞውንም ሆኗል ብሎ ሳቀብኝ። ከ2 ቀን በኋላ ከጭነት መኪና ጋር ንብረቴን ሊያወጡ መጡ። ነገር ግን በረንዳው ላይ ስደርስ የክፍለ ከተማው የንብረት መዝገብ ቤት ባለሙያ ሚስተር ሌቨንን አየሁ። ሚስተር ሌቨን ይህ ንብረት ባለፈው ዓመት ጀምሮ የአይደን ግሪን የሚስተዳደር ትረስት ስር ነው አላቸው። ማንኛውም የባለቤትነት ዝውውር ጥያቄ በሐሰት ሰነድ የተደረገ በመሆኑ በወንጀል ያስጠይቃል አላቸው። የታይለር ፊት በድንጋጤ ነጣ። እኔም ተሳስታችኋል፣ ንብረቱ በትረስት ስም ስለሆነ በህዝብ መዝገብ ላይ በቀላሉ አይገኝም፣ እናንተ ግን በሐሰት ለማዛወር ሞክራችኋል አልኳቸው። ከዚህ በኋላ ፈቃድ ሳያገኙ ወደዚህ ግቢ ከገባችሁ በወንጀል ትጠየቃላችሁ ስላቸው በውርደት ግቢውን ለቀው ወጡ። ከ3 ቀን በኋላ ግን እናቴ በጠበቃ አማካኝነት የመንፈስ ጭንቀት ደርሶብኛል በማለት $150,000 ካሳ እና የቤቱን ግማሽ ባለቤትነት ጠየቀች። ሶኒያ ክሩዝ የተባለች ጎበዝ ጠበቃ ቀጠርኩ። ሶኒያ ስትመረምር ታይለር የሐሰት ፊርማዎችና ማህተሞችን እንደተጠቀመ አረጋገጠች። ታይለርን ለሚሰራበት የሪል ስቴት ኩባንያ በሚስጥር ተናገርኩበት። ኩባንያው ከስራ አስባረረው፣ ፍቃዱም ታገደ። ብዙም ሳይቆይ ታይለር በሐሰት ሰነድ ወንጀል ተከሰሰ። እናቴ እኔን ለማጥቆር በዘመዶች መካከል የነበረውን የስም ማጥፋት ዘመቻ እኔ እውነታውን የሚያሳዩ ሰነዶች ለሁሉም ዘመዶች ስልክላቸው ወዲያውኑ ከሸፈ። በመጨረሻም እናቴ ሁሉንም የህግ ጥያቄዎች አንስታ ከዚህ በኋላ ግንኙነት እንዳይኖረን የሚል ደብዳቤ ላከች። ያ ምሽት በታሪካዊ ቤት ውስጥ ብቻዬን ቆሜ አያቴ ሆይ ንብረቱን እንደጠበቁት አቆየሁት ብዬ ቀስ ብዬ ተናገርኩ። አሁን እኔ ያ ዝምተኛው
ሞኝ የተባልኩት ልጅ አይደለሁም። ክብሬንና የወደፊት ህይወቴን ያስከበርኩ ጠንካራ ሰው ነኝ።